ኧረ በእናትህ ትግሉን ተው። ቆይሽ እንደዚህ ዙር እንደዚህ ዛሬ ቡሄን ልንጨፍር ነው አብረን እኔና ባባ ልብስ ላለብሰው እየታገልኩ ያሉት ልብሳ ተረጋጋ እሺ ተረጋጋ። ቡሄን ከልጃችሁ ጋር ምን አይነት ስሜት እንደሚሰማችሁ ስትጨፍሩ የምታውቁት ሰዎች ምንድን ነው? ለምን ጣልከው? እሺ ለምን ምን ላልብስ እስቲ ኮሜንት ላይ ጨፍራችሁ የምታውቁ ካላችሁ ኮሜንት ላይ ጻፉልን ስሜታችሁን ማለት ነው። እኔ ለመጀመሪያ ጊዜ ልጨፍር ነው። ያው የመጀመሪያ ልጄ ሴት ስለሆነች አብሮ መጨፈር አልቻልንም። ይሄኛው ጎረምሳው ወንድ ስለሆነ ግን እያወቀው እንዲያድግ ፈልጋለሁና እስቲ አብረን ቡሄን ስንጨፍር ታውቃላችሁ። አሁን ግን ልብሱን እናልብሰው እናድርገው። እሺ አባ yes ግፋ አንበሳ በዚህ ጋር ምንድን ነው ያለው? በዚህ ጋር ስጠኝ ግፋ አረጋጋው። እሺ በቃ አለቀ እኮ እዛ ምን ቆንጆ ጅሚ ቆንጆ ወርቅ ያስፈሳሽ እናት ግባ። ኧረ ተው ግፋ። ኧረ እንደሱ አይደለም በእናትህ። አሁን እዛ ግፋ። yes ቆይ ጣትህን አንተ ቆይ አባትህ አንዴ ቆይ። yes አገኘው ፖይንት ነጥቡን አገኘው። እንዲህ እናደርገውና ከዛስ ቁም ቆይ እንዲህ እናደርገውና ቶሎ እናፈጣጥነውና እቺ ቦርጭሽን ቆይ ላል እንዚህ ልዝጋልህ። ቆይ የመጀመሪያውን እስካሲ yes ትቀባይ ነው። ከዛስ ሻሽ እንሰር ቁም ራስ ማረኩኝ ከፈለከ ሄድ
እሺ ምንድን ነው? ምን ሆንክ? ንገረኝ። ምን እናድርግ? ጫማ ነው። ዋው እዚህ ጋር ምን ተቀምጧል ወይስ ምንድን ነው? አፖስቶ ሽጊቱ ሻሼ እና ቡሄን ልናከብር ነው። ሆያ ሆዬ ልንጨፍር ነው። ልንላችሁ ነው። ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆዬ ለጌታ ጌታ ለጌታ እንደ የኛ እንደት ጠፋብኝ። እዚህ ቤቶች እንደምናችሁ በዓመት አንድ ቀን መጣንላችሁ። የመጣ እንግዳ ንጹህ አይደለም ግን ና አቤት አቶ ወድቀህ ነበር። አየህ አባ ዶ ብለህ ነበር። እዚህ ነው አንቦልድ እረፍት የለም እንደ አንተ ለግንባር ላዘካክልልህ። ቆይ መጀመሪያ ይሄ ማለት ስማ፣ ቢታ ይባላል የቤት ስም። ዋናው ስሙ ደግሞ አንጆኔስ ይባርክልሽ ማ ጭራሽ ደግሞ ዮአብ ነው መሆን ያለበት ዋናው ስሙ። ሶስተኛ ጨመርሽለት። ዮአብ ግን አይሆንለት። እንደተመቸሽ ይሁን ካልሽም አንቺ ብቻ ነሽ የምትጠሪው። ዮአብ አንቺ ብቻ ጥሩ። ዮአብ ዋና ስም ነው የሚሆነው። በጣም የዋናው ማለት አይደለም። የዋናውማ በጣም የዋናው እንትን ነው። ጨፍሩ ዋው አንድ ላስተካክል እንድታርጊ ነው ማለት ግንባሩ ካልደረግኩበት እንትን ያደርጋል ማለት የስ እዚህ ጋር ቁጭ በል ጎበዝ። ከዛ ምን እናደርገዋለን? ይሄንን ና ከዚህ በኩል ታደርጋለህ። እዚሽ ጋር እስቲ ጉድ ዘራፍ ትላለህ። ዘራፍ አቃቂ ዘራፍ እኔ አንጆኔስ የማልረታ የክሬም ልጅ ነኝ። የክሬም ልጅ ነኝ። የዛ ምን አባ እዛ ሸንካታ ወሽካታ አራተው በእናትህ ይበል እንደዚህ። ቆይ ሆያ ማማ ሲያምጪ እስኪ ተለቅ ያለ ረጅም ሆያ ነጌታ ጌታ ለጌታ የማይረታ እንደ ቄስ ልጅ እንደ ዶክተር
ሆያ ሆዬ ሆያ ሆይ አትንቀው እሱን ቆይ ቆይ አባቴ እሱን አትንቀው ና እንካ ያዝ ለእኔም አምጡልኛ አባባ የመጥረጊያ የሞሉ አንዱ ስጡት እንጨት የመጥረጊያ ይወጣል መሰለኝ ማንሽ ሆዬ ቆይ አባቴ ጠይ በእናትህ እንቃዬን ያዝ ይሄን ያዝ እንቃዬ ይሄ ፎቶ እዚህ ጋር ፎቶ ነው እኮ ቶሎ በይ ማሪ ፎቶ እንዴት ታሪክ ፎቶ በጣም ይዤ እንደሆነ ይሰካል ኧረ መድኃኒት አንድ ቢሆን ይሻላል እያወራን አልችልም እኔ እንደዛ ማድረግ አልችልም አውርተናል አሁን ፎቶ አለ ሌላ የለም እንጨት ባለ እንጨት